ቆንጆ የመማር ማንም ሰው ሊያቅፈኝ የሚሳሳልኝ ውብ ራሷን የምትጠብቅ ቆንጆዬ ልጅ ነበርኩ ነው። ታዲያ ምን ያደርጋል? ከዚህ ሰው መሳይ አረመኔ ሰውዬ ጋር ሳልገናኝ በፊት ማለት ነው። ልሞት ነው፣ ራሴን ቆረጠኝ ፈለጠኝ፣ ያላንቺ መኖር አልችልም ቢለኝ እኔም ተታልዬ ቤተሰቦቼን ትቼ እሱ ጋር ጠቅለል ብዬ መግባት እንበከረዩ ቢሉ አሳፈረኝ ብዬ ይሄው አሻፈረኝ ብዬ አፍሬ ቀረው። አፍሬው ቀረው ላችኋለሁ። ቤቱ ገብቼ አንድ ልጅ ከወለድኩ ኋላ የእለት ምግቤ ዱላ ሆነ። አጥፍቼ ቢሆን ጥሩ፣ አጥፍቼ ቢሆን በጣም ጥሩ፣ እንደው ምንም ሳላጠፋ እሱ የትም ዘሎ በመጣው እኔ ላይ ነው መጨረሻው ዱላው። ስቃዩ በዛብኝ፣ በጣም በረታብኝ። ፊቴ ማዲያት በማዲያት ሆነ፣ መልኬ ተቀየረ። ልጄም ተሳቀቀ፣ በጣም ከሳ። ልጄም ከሰውነት ተራ ወጣን። በእርግጥ እውነት ነው፣ ለልጁም ሆነ ለቤቱ አስቤዛ አያጎልም። ግን ለኔ አንድ ቀን ሎሽን እንኳን ግዢ ብሎኝ አያውቅም። አንድ ቀን እስቲ ግን አንዳንዴ ማለት ነው። አሁን ነው አይምሬ ሲሰራ ማሰብ የጀመርኩትኝ። እስቲ ያቺ የድሮዋን ምፈልጋትን ለማግኘት እንኳን ብሎ ሰው የሆነ ነገር ለሰው ጣል አያደርግም? ይኸው እኔ በገባሁት ነው ያለሁት ብል ውሸት አይሆንብኝም። 6 ወራትን ሊሆን ይችላል ምናልባት በስትክክል በልቼ ጠጥቼ እንኳን ማቀው። ህመሙም ሲበረታብኝ ዱላውም ሲበረታብኝ እስቲ ቤተሰቦቼ ጥለው አይጥሉኝም 20 ምናምን አመት ተሸክመውኛል ብዬ ሄድኩኝ አይኔን አፍጥጬ። ግን ምን ያደርጋል ያው እነሱም ስማችን ይበልጣል አዋርደሽናል እዛው ይቻልሽ ብለው አባረሩኝ። በጣም መሄጃም ባጣም ምጠለልበት አጣው። ጓደኛ የለኝ። በጥሩ ቀን ሁሉንም አራርቆ ለብቻው ነው ያዘኝ። ምንም ባጣ ይኸው ወጣው በረንዳ። ግን በጣም ሰላም አለኝ አሁን። ነፃ አየር መተንፈስ። እሱ ቤት እያለው ባይዘው አየሩ ራሱ ነፃ አይደለም፣ ክፍያ አለው። ስለተነፈስኩ ይመስለኛል የሚመታኝ ራሱ። አሁን ግን በረንዳ ነው ማድረው። ብርዱ ደስ ይለኛል። ንፋሱ ሰላምን እንዳበሰረኝ በጣም ደስ ይለኛል። እውነት ነው ምላችሁ ትለናለች የዛሬ ባለ ታሪካችን። አረ ባካችሁ ግን ወንዶች ምንድን ነው የሚሻላችሁ? እኔ ዝናብ ዘነበብኝ እናቴ እየሮጥኩ ነው። ግን አረ ወንዶች ተው።